ብልጡ አውራ ዶሮ በአንድ ትንሽዬ መንደር ውስጥ የሚኖር አንድ አውራ ዶሮ ነበር። ይህም አውራ ዶሮ በራሱ የሚተማመንና በጣም ሲበዛ ብልህ ነው። ከዕለታት በአንዱ ቀንም ወደ ሌላ አካባቢ ሄዶ ከብቶችን እየነዳ ይዞ እንደሚመጣ በጣም በኩራት ሲናገር እዛ አካባቢ ያሉ ሰዎች በሙሉ ሳቁበትና እንዲህም አሉት፣ አንተ በጣም ሲበዛ እኮ ትንሽዬ ፍጥረት ነህ እኮ፣ እንዴት አድርገህ ነው ከብቶችን ያህል ነገር እየነዳ የምትመጣው? እየቀለድክ መሆን አለበት አሉት። አውራ ዶሮም ፈገግ በማለት ትንሽዬና ደካማ ልሆን እችላለሁ አለ። ነገር ግን በጣም ሲበዛ ብልጥና አስተዋይ ነኝ አላቸው። ሰዎቹም እስኪ እናያለን አሉት። አውራ ዶሮም በነጋታው በጣም በጠዋት ተነስቶ ሌሎች እንስሳቶችን አስከትሎ ጉዞን ጀመረ። ያስከተላቸውም እንስሳቶች የጫካው ንጉሥ አያ አንበሳ፣ ተናዳፊው እባብና ያቺ ሁሉንም ነገር መብላት የምትወደው አይጥ እንዲሁም ጭልፊት ነበሩ። እነሱንም አስከትሎ ጉዞውን ቀጠለ። መንደሩ አካባቢም ሲደርሱ ብዙ ከብቶች ወደ ታሰሩበት በረት ገቡ። አውራ ዶሮም ፈጠን ብሎ ወደ አይጥ ሄድና አይጥ ሆይ ያንቺ ድርሻ አላት። ከብቶቹ የታሰሩበትን ገመድ በጥርስሽ መበጣጠስ ነው አላት። አይጥም እንደተባለችው ገመዱን በጥርሶቿ በጣጠሰቻቸውና ሁሉንም ከብቶች ለቀቀቻቸው። አሁን የአንበሳው ተራ ደረሰ። አንበሳውም አንድ ጊዜ በኃይል ሲያገሳባቸው ከብቶቹ ደንብረው ከበረታቸው ወጡ። የከብቶቹ ባለቤቶችም ከተኙበት በድንጋጤ ተነስተው የተፈጠረው ነገር ስላልገባቸው ከብቶቹን ተከትለው ሮጡ። ለነሱ ሌላ ወጥመድ ተዘጋጅቶላቸው ነበር። መንገዳቸውም ላይ እባቡ ተኝቶ ሲያዩት በድንጋጤ ወደ ኋላ ተመለሱ እና አውራ ዶሮ ከብቶቹን እየነዱ ወደ መጡበት ከተማ በመመለስ ላይ ሳሉ አውራ ዶሮ ወደ እባቡ ሄዶ በጥንቃቄ አድምጠኝ አለው። ወደ መንደራችን ስንመለስ ማናችንም አንሞገስም። ሙገሳውን በሙሉ የሚወስደው አያ አንበሳ ነው። ምክንያቱም አለው እሱ በጣም ጠንካራ ስለሆነ ሰዎች ሁሉ ከብቶቹን እሱ ነው ያመጣው ብለው ስለሚያስቡ ነው አለ። እባቡም ትንሽ አሰብ አደረገና ታዲያ ምን ባደርግ ይሻላል አለው። አፍንጫውን ብትነድፈው ነገሮች ሁሉ ጥሩ ይሆናሉ፣ ስራውን እንደሆነ ጨርሷል አለው። እባቡም እንደተባለው ወደ አንበሳው ሄዶ አፍንጫውን ነደፈው። አሁንም ትንሽ እንደተጓዙ አውራ ዶሮ ወደ ጭልፊቱ ሄዶ በደንብ ስማኝ አለው። አሁን እባቡ አንበሳውን ከነደፈው ነገ ደግሞ አለ እኛን አይተወንም፣ ስለዚህ ለምን እባቡን አትውጠውም አለው። ጭልፊቱም ትንሽ አሰብ አደረገና እንደተባለው ሄዶ እባቡን ዋጠው። አሁን አውራ ዶሮ አላረፈም። ቀጥሎ ደግሞ ወደ አይጧ ሄዶ አዳምጪኝ አንቺ ትንሽዬ አይጥ አላት። ጭልፊቱ ኃይለኛውን እባብ መዋጥ ከቻለ እኛንም ምን እንደሚያደርገን ማሰብ ነው አላት። አይጥም በፍርሃት ተውጣ ታዲያ እኔ ምን ባደርግ ይሻላል አለችው። እንግዲህ እኔ ማስበው ጭልፊቱ ሲተኛ ጠብቀሽ ክንፎቹን ብትቀረጣጥፊው ተከትሎን መብረር አይችልም አላት። አይጥም እንደተባለችው አደረገች። ከዛ በኋላ አይጥና ዶሮ ከብቶቹን እየነዱ ጉዟቸውን ቀጠሉ። ከጥቂት ጉዞ በኋላ ዶሮ ለአይጧ እንዲህ አላት፣ አሁን ወደ መንደራችን እየደረስን ስለሆነ ለምን ተራራው ላይ ወጥተሽ ሰዎቹ እዛ አካባቢ ላይ መኖራቸው አታይም አላት። አይጥም ምንም ስላልተጠራጠረች ወደ ተራራው ጫፍ እንደወጣች ከመቅስፈት አንድ ጭልፊት መጥቶ ተሸክሟት ሄደ። በመጨረሻም የብዙ ከብቶች ባለቤት የሆነው አውራ ዶሮ ወደ መንደሩ ከብቶቹን እየነዳ በኩራት ተመለሰ። የመንደሩም ሰዎች በዶሮ ብልጠት በጣም ተገረሙ። ልጆች የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ ማድረግ አትርሱ። ለሌሎች ልጆች ደግሞ እንዲደርስ ሼር እና ላይክ አድርጉ።